የአርትሜቲክ ሲኩዌንስ እና የጂኦሜትሪክ ሲኩዌንስ ልዩነትንና ምንነትን በኤግዛምፕል እንመለከታለን። 3 7 11 15 19 23 27 እና 31 የአርትሜቲክ ሲኩዌንስ ኤግዛምፕሎች ሲሆኑ 3 6 12 24 48 96 እና 192 ደግሞ የጂኦሜትሪክ ሲኩዌንስ ኤግዛምፕሎች ናቸው። እዚህ ሲኩዌንስ ላይ የምትመለከቷቸው ሁሉም ቁጥሮች ተርምስ ይባላሉ። አርትሜቲክ ሲኩዌንስ ላይ የመጀመሪያው ተርም 3 ነው። ሁለተኛው ተርም 7፣ A3 11፣ A4 15 እያለ ይቀጥላል። እንደዚሁም ጂኦሜትሪክ ሲኩዌንስ ላይ የመጀመሪያው ተርም 3 ነው። ሁለተኛው ተርም 6፣ A3 12፣ A4 24፣ A5 48 እያለ ይቀጥላል። አርትሜቲክ ሲኩዌንስ ላይ ከመጀመሪያው ተርም ወደ ሁለተኛው ተርም ለመሄድ 4 እንጨምራለን። ከሁለተኛ ወደ ሶስተኛ ፕላስ 4፣ ከ3 ወደ 4 ፕላስ 4። ይህንን ኮመን ዲፍረንስ ዲ እንለዋለን። እንደዚሁም በጂኦሜትሪክ ሲኩዌንስ ከመጀመሪያው ተርም ወደ ሁለተኛው ለመሄድ በሁለት እናባዛለን። ከሁለት ወደ 3 ለመሄድ በሁለት እናባዛለን። ከ3 ወደ 4 በሁለት እናባዛለን። ይህንን ኮመን ሬሽዮ እንለዋለን ወይም አር። አርትሜቲክ ሲኩዌንስ ላይ ያለ የትኛውንም ቁጥር ለማወቅ ከፈለግን አንድ ጀነራል ፎርሙላ መጠቀም እንችላለን። ይህም ኤን ኢዝ ኢኳልስ ቱ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ነው። ለምሳሌ እዚህ ሲኩዌንስ ላይ ያለውን ስድስተኛውን ተርም ማወቅ ፈለግን። የመጀመሪያ ተርማችን ወይም ኤዋናችን 3 ነው። ኮመን ዲፍረንሳችን 4 ነው። ኤን ኢን ዚስ ኬዝ 6 ነው ማለት ነው። 3 ሲደመር 6 ሲቀነስ 1 ሲባዛ በ4፣ 3 ሲደመር 5 ሲባዛ በ4፣ 3 ሲደመር 20 23። ስለዚህ ትክክል ማለት ነው። ይህ የሚያሳየን ይህን ጀነራል ፎርሙላ በመጠቀም እዚህ ሲኩዌንስ ላይ ያለ የትኛውንም ቁጥር በቀላሉ ማወቅ እንደምንችል ነው። አሁን ደግሞ እስቲ የጂኦሜትሪክ ሲኩዌንስን ጀነራል ፎርሙላ እንመልከት። ኤን ኢዝ ኢኳልስ ቱ ኤ1 አር ዘ ፓወር ኦፍ ኤን ማይነስ 1። ኤ1 ኢን ዲስ ኬዝ 3 ናት፣ አር 2 ነው። ኤን እስቲ 7 አድርገን እንስራው። ሰባተኛውን ተርም ለማግኘት 3 ታይምስ ቱ ዘ ፓወር ኦፍ 7 ማይነስ 1፣ 3 ታይምስ ቱ ዘ ፓወር ኦፍ 6፣ 3 ታይምስ ቱ ዘ ፓወር ኦፍ 6 ስንት ነው? 64። 3 ታይምስ 64 192 ማለት ነው። ስለዚህ ይህን ፎርሙላ በመጠቀም ጂኦሜትሪክ ሲኩዌንስ ላይ ያለ ማንኛውንም ቁጥር ማግኘት እንችላለን ማለት ነው። አሁን ደግሞ አርትሜቲክ ሲኩዌንስ እና ጂኦሜትሪክ ሲኩዌንስ ግራፋቸው ምን እንደሚመስል እንመለከታለን። እንደምትመለከቱት አርትሜቲክ ሲኩዌንስ ሊኒየር የሆነ ግራፍ ነው ያለው። ኤክስ አክሲሳችን የተርሙን ፖዚሽን ሲያሳየን፣ ዋይ አክሲሳችን ደግሞ የተርሙን ቫልዩ ያሳየናል። ጂኦሜትሪክ ሲኩዌንስ ላይ ግን እንደምታዩት ይህ ግራፍ ኤክስፖኔንሻል የሆነ ሼፕ ነው ያለው። ኤክስ አክሲሳችን በተመሳሳይ የተርሙን ፖዚሽን ሲገልጽልን፣ ዋይ አክሲሳችን ደግሞ የተርሙን ቫልዩ ያሳየናል ማለት ነው።